ጋሽ ባልቻ አፍህን ዝጋ ማለት በጀርመንኛ እንዴት ነው የሚቻለው? አሁን ይሄ ምን ያደርግልሃል ልጄ? ቁጣም እርግማንም የቋንቋው አካል ነው። ከፈለክ ግን ቋንቋ ነውና ችግር የለውም እነግርሃለሁ። ሃልታይን ማውል ይላሉ። ማውል ማለት የፈረስ አፍ ነው፣ ግን አፍህን ዝጋ ለማለት ነው። አሃ ሃልቲ ክላፕ፣ ክላፕ የሚከፈት የሚዘጋ ነገር። ክላፕ ሱ ዝጋው። ሃልቲሽ ናውት ሰም ይላሉ። እንግዲህ እነዚህ ሁሉ አክብሮት የሌላቸው ናቸው። አክብሮት ያለው እንዲመስል ከፈለክ ኮንም ቬዳስ ገሽፕሬሽ ኩርስ በኤንድን ማለት ይቻላል። ወይም ደግሞ ሽሞሽተ የትስ ገራደ ኒሽትስ ሜር ዳፍን ሄረን፣ ከዚህ በኋላ ስለዚህ ነገር መስማት አልፈልግም። አክብሮታዊ ነው። አፍህን ዝጋ ማለት ነው። ግን ኢንተረሳንት። አመሰግናለሁ ጋሽ ባልቻ። መልእክት አሉት? ላይክ፣ ኮሜንት እና ሼር እንዳይረሱ። መልካም ቀን።